ተቀበሉት። ቢያንስ እንደ ካዳችሁ ከእናንተ እንደራቀ መጀመሪያ መቀበል አለባችሁ። የኤፍሬም ታምሩ ሙዚቃ እየሰማ ወይም ደግሞ የአስቴር አወቀ ሙዚቃ እየሰማ ወይ የሆነ የመከዳት ይሄ ወረቀት አለ ታያችኋል አይደል? ይሄን ወረቀት እንደዚህ ትቀብታላችሁ። ምን ሆነ አያችሁት? ተበላሸ፣ ይቆራረጣል። አሁን አያችሁታል? ሰላም ቤተሰቦች፣ ዛሬ ደግሞ ከርዕሱ ላይ እንደምትመለከቱት ያፈቀሩትን ሰው እንዴት መተው ይቻላል፣ የተሰበረ ልብ እንዴት መጠገን ይቻላል የሚለውን በደንብ እናያለን። እስኪ በደንብ ተከታተሉ። ማማከር የምትፈልጉ ደግሞ ዲስክሪፕሽን ቦክስ ላይ ስልካችን አለ፣ እኔንም ማግኘት መደወል ትችላላችሁ። ተፈጥሮ አይከለከልም። ሁሉም ሰው በህይወቱ ያፈቅራል። ግን የማፍቀሩ መጠን ያንደኛው እስከ ህይወት መግደል ድረስ እስከ ብዙ ነገር ማጥፋት፣ ብዙ ነገር ማጣት ይደርሳል። ያንደኛው ደግሞ እንዲሁ እንደዋዛ ያልፍለታል ማለት ነው። በተለይ የሰው ልጅ በመጀመሪያ ፍቅረኛው የሚከፍለው መስዋዕትነት መቼም ሊከፍል አይችልም እና ማፍቀር እጅግ 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 በጣም ከባድ መቆጣጠር የማይቻል ተፈጥሯዊ ነገር ነው እና እሱን ነገር የደረሰባችሁ ታውቁት ይሆናል። አሁንም በዛ ሁኔታ ልትሆኑ ትችላላችሁ። ካገባችሁ በኋላ ልባችሁ ሊሰበር ይችላል። እንዲሁ በፍቅረኝነት ዘመናችሁ ልትሰበሩ ትችላላችሁ። ነገር ግን በእናንተ ጥፋትም ሊሆን ይችላል፣ በፍቅረኛችሁን ጥፋት ሊሆን ይችላል። ሁለታችሁን ጥፋት ሳይኖርባችሁ ብቻ በሆነ ችግር ልትለያዩ ትችላላችሁ። በዛን ወቅት ደግሞ ሁሉን ነገራችሁን ያካፈላችሁት፣ ከቤተሰብ አብልጣችሁ ስሜት የሰጣችሁት፣ ፍቅር የሰጣችሁት፣ ዋጋ የከፈላችሁለት ያንን ሁሉንም ነገር መጥፎውን ነገር የምታካፍሉት፣ ጥሩንም ነገር የምትሰጡት፣ ሁሉንም ነገር የሚያስታግስላችሁ ተስፋ የምታደርጉበት ሰው ያፈቀራችሁት ሰው ማለት እጅግ በጣም በጣም ከባድ ነው። ያንን ስሜት መርሳት አስቸጋሪ ነው። ከኔም ልምድ ስነግራችሁ ያፈቀሩትን ሰው መርሳት እንዴት ይቻላል? በጣም ከባድ ነው። ግን እስኪ እንደ መፍትሄ የምንለውን በደንብ ለማየት እንሞክራለን። የመጀመሪያው እንደው በየሃይማኖታችሁ በጣም ትልቁ መድኃኒት በየሃይማኖታችሁ ጸሎት ማድረግ ግድ የላችሁ። ልትሸነፉ ትችላላችሁ። መብላትም ያስጠላችኋል። ቤተክርስቲያን መሄድ ወይም መስጊድ መሄድ በጣም ያስጠላችኋል። ስራ መስራት ያስጠላችኋል። ሁሉ ነገር ይጨልምባችኋል። ሜቢ ያ ሰው ዋጋ የከፈላችሁለት ሊሆን ይችላል። እሱም ዋጋ የከፈለላችሁ ሊሆን ይችላል። ምናልባት በሰው ሀገር መሆናችሁ ብር የምትልኩለት ሊሆን ይችላል። ወይም ደግሞ እሱ የሆነ ቦታውን የሚያግዛችሁ፣ የሚረዳችሁ፣ ስታለቅሱ እንባችሁን የሚያብሳችሁ፣ ለመጀመሪያ ጊዜ ስትሳሳሙ ያን ስሜት የትም አላገኛችሁትም፣ ከሱ ነው ያገኛችሁት። መታቀፍ የለመዳችሁት ከሱ ነው፣ ወይም ማቀፍ የለመዳችሁት እሷን። ይህ ስሜት እጅግ በጣም በቃ ሰውነታችሁ ላይ ይዋሃድና ፋሚሊያር ትሆናላችሁና ይህን ነገር ልተው ብትሉት አይተውም። አንዴ ምን ገጠመኝ መሰላችሁ? ሃይስኩል በመማርበት ሰዓት የሆነ ጓደኛችን ፍቅር ይዘውና አማካሪ ነበርና ሄዶ ምን ላድርግ ፍቅር ያዘኝ በቃ እኔ መማር አልቻልኩም ምናምን ሲለው አማካሪያችን ምንድን ነበር ያው ሸምገል ያለ ነው፣ በፕሮፌሽናል አልነበረም እና ተዋት በቃ ለምን ታፈቅራታለህ እርሳት ምናምን ነው ያለው። ግን ያ አይደለም መድኃኒቱ፣ እሱ አይደለም። በጣም ከባድ ነው። ያፈቀሩትን ሰው መተው እንዴት ይቻላል? መተው ብትችሉ ወዴትም ልትሄዱ አትችሉ። ክብራችሁን ማሳልፋችሁ መስጠት አትፈልጉ። እንደዚህ አይነት ቪዲዮም ልታዩ አትችሉም። እና ፍቅር ያው ታውቁታላችሁ፣ ከቤተሰብ በላይ ከጓደኛ በላይ ከሌላ ነገር በላይ ሁሉ የሚጎዳው ያፈቀሩትን ሰው ማጣት ነው። እና ይሄ ደግሞ ልዩነት የሚፈጥርባችሁ የሁለታችሁ አለመጣጣም፣ ደግሞ በጣም ማፍቀር ደግሞ የሆነ ቫልዩ እንድትሰጡት ያደርግና ትንሿ ነገር ሁሉ በዝታ በቃ ተስነጣጥቃ ብዙ ሆነ ትታያለች። እና እሱ ሁሉ የተለያየ ችግር ያመጣልና ለዛ የመጀመሪያው መድኃኒት ምን አልኳችሁ? ቢደብራችሁም እንኳን ባትችሉም እንኳን ምንም ቢሰማችሁ ጸሎት አድርጉ። በቃ በየሃይማኖታችሁ ጸሎት አድርጉ። ሌላው ደግሞ ያንን ሰው ለመርሳት አትሞክሩ። በቃ ረሳዋለሁ፣ እኔ እሱን አልወደውም፣ እኔ እሱን እንደዚህ ነው ያላችሁ ስለሱ ጥላቻ ለሰው አታውሩ። ግድ የላችሁ፣ ለመርሳት አትሞክሩ። ምክንያቱም አይቻልም። መጀመሪያ ያፈቀራችሁትን ሰው የወደዳችሁትን ሰው ዋጋ ከፍላችሁበታል፣ ዋጋ ከፍሎላችኋል። ተቀበሉት። ቢያንስ እንደ ካዳችሁ ከእናንተ እንደራቀ መጀመሪያ መቀበል አለባችሁ። ያፈቀራችሁት ሰው ማለት እንዴት መሰላችሁ? ይሄ ወረቀት አለ ታያችኋል አይደል? ይሄን ወረቀት እንደዚህ ትቀብታላችሁ። ምን ሆነ አያችሁት? ተበላሸ፣ ይቆራረጣል። አሁን አያችሁታል? ይሄ ኦሪጂናል ይዘቱን ለቋል። ያንን የሚያምረውን ከለሩን የሚያምረውን ፌዙን ለቋል ማለት ተቆራርጧል። ይሄ ሁሉ ብዙ ነገራችሁን የምታጡት ባፈቀራችሁት ሰው
ምንም የማታጡት ነገር የለም። መተኛት አትችሉ፣ መብላት አትችሉ፣ ከሰው ጋር መግባባት አትችሉ። አልቅሳችሁ ነው የምትሞቱት። መጀመሪያ ያንን ነገር አምናችሁ ተቀበሉትና አልቅሳችሁ ይውጣላችሁ። በቃ አልቅሳችሁ በደንብ ይውጣላችሁ። ግን ያንን ሰው አልወደውም፣ አላፈቅረውም፣ እንደዚህ ብሎ እኮ ነው እያላችሁ እየሄዳችሁ አትወሩ። ለማንም እንደዚህ አትበሉ። በቃ አልቅሳችሁ ይውጣላችሁ። ግን ስታለቅሱ የሆነ ገደብ ይኖራችሁ። ከዚህ በኋላ ለራሴ ህይወት እኖራለሁ ብላችሁ አስቡ። በዙሪያችሁ ያሉ ሰዎች፣ ጓደኞች፣ ቤተሰብ ምናምን ድሮም ጠርጥሬ ነበር እሷ እኮ አትረባም ወይም እሱ እኮ ዝም ብሎ መጥፎ ሰው ነው ምናምን ሊላችሁ ይችላል። ኖ እነሱ እንደሚሉት አይደለም። አትጥሩት፣ ግድ የላችሁም። ዋጋ ከፍሎላችኋል፣ ዋጋ ከፍላችሁለታል፣ ብዙ ነገር ሰጧችኋል፣ ብዙ ነገር ሰጣችሁታል። አለቀ። ከዛ በላይ ምንም ነገር የለም። እንደዚህ ከሚተቿችሁ ሰዎች ደግሞ ራቁ። በቃ ይተቿችኋል። እሱ እኮ እንደዚህ እኮ ነው። አብራችሁ ስታሙ ልትሉ ትችላላችሁ። ማታ ግን ገብታችሁ ቤታችሁ ስትገቡ የምታዩትን ስቃይ ታውቁታላችሁ። ልባችሁ እንዴት እንደሚሰበር ልክ እንደዚህ ወረቀት እንዴት እንደምትበጣጠሱ ይታወቃል። እና ተፈጥሮ ማሸነፍ አይቻልም። ከተፈጥሮ ጋር ግብ አትግጠሙ። ግን ራሳችሁን ለማሸነፍ ከነዛ ሰዎች ጋር ብዙ አታውሩ። የሆነ ነፃነት የሚሰማችሁ ቦታ ሂዱ። ሌላው ደግሞ ሙዚቃ ብዙ አታዳምጡ። ለምሳሌ ነገራችሁ፣ አንድ ያፈቀረ ሰው አፍቅሮ ያጣ ሰው የኤፍሬም ታምሩ ሙዚቃ እየሰማ ወይም ደግሞ የአስቴር አወቀ ሙዚቃ እየሰማ ወይ የሆነ ድሮ የመከዳት ሙዚቃ እያዳመጣችሁ ወይም ደግሞ ድሮ የተጋበዛችሁ ሙዚቃ እየሰማችሁ እንዴት ያ ሰው ከልባችሁ ሊወጣ ይችላል? ሲጀመር ከልባችሁ ሊወጣ ይችላል። በተለይ የመጀመሪያ ፍቅረኛችሁ ከሆነ ወይም ደግሞ የመጀመሪያችሁ ባይሆንም ከልባችሁ ያፈቀራችሁት ሰው የወደዳችሁት ሰው ከሆነ ራቀኝ ብትሉት እንኳን አይረቃችሁ። ብዙ ነገር ታጣላችሁ። እሱን የሚያስታውሳችሁ ስጦታዎች፣ ቴክስቶች፣ ፎቶዎች ቢያንስ ላለማየት ሞክሩ። ባታጠፉት እንኳን ላለማየት ሞክሩ። ካለፈ በኋላ ይሄ ነገር ለእናንተ እንደ ተረት ሊሆንላችሁ ይችላል። አሁን ላይ ብሬክ ስለሆናችሁ ስብርብር ስላላችሁ ልባችሁን ስላጣችሁ ሁሉ ነገራችሁ ተስፋ ያደረጋችሁበት ነገ ህይወቴን አብሮ ያጋራኛል ብላችሁ ህልማችሁን እንኳን ከሱ ጋር አጣብቃችሁ የሰራችሁለት ሰው ትቷችሁ ሲሄድ ከዚህ በላይ የሚያም ነገር የለም እና እነዛን የሚያስታውሱ ነገሮች ተዋችሁ፣ ግድ የላችሁም። ብቻችሁን ሁኑ ማለት በጣም ተነጠሩ ሳይሆን በተለይ በሚከፋችሁ ሰዓት ለሰው ሳትወሩ ተወጡት። ያንን በቃ ሰቆቃ ነው፣ መከራ ነው። ያንን ኢነርጂ ማውጣት፣ ያን የተሰበረ ልብ ማየት፣ የምታፈቅሩትን ሰው ማስታወስ ከምንም በላይ ይጎዳችኋልና እሱን ትላለ ማለት እናንተን ከሚተቻችሁ ሰው ዝም ብለህ ተው እባክህ እንደዚህ እያለ ከሚያቃልልባችሁ ሰው ራቁ። ግን አምናችሁ ተቀበሉት። በቃ አጥቼዋለሁ፣ ግን በቃ መከራዬን አሁን መፍጀት አለብኝ፣ ማንም ሳፖርት አያስፈልገኝም ብላችሁ ማሰብ የተሻለ ነገር አለው። በመጀመሪያ ደረጃ ግን እኔ ሪኮመንድ ማደርጋችሁ በጣም በትልቁ ጸሎት አድርጉ። ጸሎት ኢነርጂ አለው በየሃይማኖታችሁ ማለት ነው። ሌላ ደግሞ ከቻላችሁ ስፖርት ብትሰሩ በጣም አሪፍ ነው። ስታፈቅሩ ራሳችሁን ብታጡ ሁለተኛው ጉዳት ነው። ሱስ ብትጀምሩ ወይም የሆነ ነገር ብትጀምሩ ራሳችሁን ማጣት ነው። ቁማር ብትጀምሩ ማንን ትጎዳላችሁ? እናንተ ከራሳችሁ ጋር እድሜ ልክ ትኖራላችሁ። ሰው ግን ሄዶ አልትቷችሁ አይጎዳም አይደለም፣ ይሰባብራል። በደንብ አድርጎ ግን ያን ነገር ለማለፍ ወደ እነዚህ ቦታዎች መሄድ አግባብ አይደለም። ዛሬ ሞታለሁ ብሎ ያሰበ ሰው ዛሬ የመሞት ፕሮባቢሊቲው ከፍ ያለ ነው። ነገር ግን ነገ ነው የምሞተው ብሎ ያቀደ ሰው ይተርፋል። ለምን መሰላችሁ? ነፍሱን ይፈራል፣ ራሱን ያከብራል፣ መኖር ይጓጓል፣ ነገሮች ይጨማመሩለታል። ዛሬን የሚሰማችሁ ስሜት ያ የእናንተ ማንነት አይደለም። ትጎዳላችሁ። ያንን ኢግኖር ለማድረግ ሞክሩ፣ ታገሉ። ጧት የተነሳችሁ ጸሎት ማድረግ፣ ምስጋና ማመስገን እንጂ ተስፋ አትቁረጡ። ነገ ሌላ ቀን ነው። ነገ የተደሰታችሁ የምትኖሩበት ጊዜ ቅርብ ነው። የሚገርማችሁ አንዲት እኔ የማማክራት ልጅ ምንድነው ያለችኝ? ከ14 ዓመቴ ጀምሮ 29 ዓመት ሆኖኛል ዛሬ። ማንንም ማፍቀር አልቻልኩም፣ ማንንም መውደድ አልቻልኩም፣ ከማንንም ጋር መኖር አልቻልኩም። እዚሁ ድረስ ፍቅር እየተሰማኝ ነው፣ እሱ ግን አግብቶ ወልዶ እየኖረ ነው ትለኛለች። አንዷ ደግሞ በጣም በቃ ፍቅረኛ ነበሩ፣ በጣም ይዋደዱ ነበር። በ17 ዓመቷ ተለያዩ። ከዛ በኋላ ወዲያው አገባች፣ ወለደች። ስሜት አላገኘችም። ያንን ባሏን ልትወደው ልታፈቅረው አልቻለችም። ምንም ሊሰማት አልቻለም። ስለዚህ ስለሱ ማሰብ አላቆምኩም ነው ያለችው። ለ6 ዓመት ለ7 ዓመት እንግዲህ አሁንም አለቀቃት እና ምንድን ነው ይህ ስሜት በተሰማችሁ ጊዜ ዘው ብላችሁ ወደ ሌላ ሰው ህይወት እሱን ምረሳበት ወይም እሷን ምረሳበት ብላችሁ ሌላ ሰው ጋር ፍቅር ባትጀምሩ፣ ግንኙነት ባትጀምሩ፣ ሌላ የልብ ስብራት ባይገጥማችሁ መልካም ነው። ቢያንስ እስከምታገግሙ ድረስ የሆነ ህይወታችሁ እስከሚሻሻል ድረስ
ወደ ሌላ ህይወት አትሄዱ። ግድ የላችሁም። የዛን ሰው ህይወትም ትሰብራላችሁ። የእናንተ ህይወትም አይጠገንም። የባሰ ከዛኛው ሰው ጋር እያነጻጸራችሁ እሱ እኮ እንደዚህ ነበር፣ አንተ ለምን እንደዚህ አታደርግልኝም፣ እሷ እኮ እንደዚህ ነበረች እያላችሁ አሁንም ልብ የምትሰብሩበት ነገር ነውና የሚገጥማችሁ። እሱን ነገር ለመታገስ ሞክሩ። ልባችሁ እስኪጠገን ከማንም ጋር ግንኙነት አይኖራችሁ። ቪዲዮውን ከዚህ ድረስ ካያችሁ ጥቅም አግኝታችሁበታል ማለት ነው። ሳብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። እኔን ማግኘት ከፈለጋችሁና ሞር ደግሞ ጠዋት ማታ እንድትከታተለኝ ፈልጋለሁ ካላችሁ ዲስክሪፕሽን ላይ ስልክ አለላችሁ። በዋትሳፕ በኢሞ ወይም ዳይሬክት በስልክ መደወል ማግኘት ትችላላችሁ። መልካም ጊዜ ይሁንላችሁ።